ሰላም ሰላም፣ እንዴት ናቸው የኢትዮ ሀሁ ቤተሰቦች? ኢትዮ ሀሁ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርታችን በኦንላይን እናስተምራለን። በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ማንኛውም ትምህርቶች እናስተምራለን። መማር የምትፈልጉ ልጆች ቪዲዮ ላይ ባስቀመጥነው ስልክ ወይም ዲስክሪፕሽን ላይ ባስቀመጥነው ስልክ ወይም ሊንኮቻችን ይደውሉልን፣ ሀሎ ይበሉን፣ ይማሩ። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። እሺ፣ በዛሬ ትምህርታችን ደግሞ ይዘላችሁ የመጣሁት የአማርኛ ሞክሸ ፊደላት የሚባሉትን ይሆናል። ሞክሸ ፊደላት የሚባሉት እንግዲህ ተመሳሳይ ድምፅ ኑሯቸው ግን የተለያየ ቅርጽ ያላቸው እንዲሁም ደግሞ ቃላት ስንመሰርት በእነሱ በአንደኛውና በተለያየ ስንጽፋቸው የተለያየ ትርጉም ይኖራቸዋል። በዛሬው ትምህርታችን እንግዲህ የምናያቸው እነሱን ይሆናል። ማን ማን ይባላሉ፣ አንደኛዋ ከአንደኛዋ በምን ትለያለች የሚለውን ዛሬ ግልጽ አርጊ እነግራችኋለሁ፣ አስተምራችኋለሁ። ብዙዎቻችሁ እንደጠየቃችሁ ኮሜንት ላይ እያስቀመጣችሁልኝ ነበር ልዩነታቸው እያላችሁ ዛሬ ይዤላችሁ መጥቻለሁ። እንግዲህ ቪዲዮውን ጀምራችሁ አታቋርጡት፣ እስከ መጨረሻው ለማየት ሞክሩ። አሪፍ ነገር እና ደስ የሚል ነገር ታገኙበታላችሁ፣ የማታውቁትን ነገርም ትጨብጡበታላችሁ። ወደ ትምህርታችን ስንሄድ እንግዲህ የመጀመሪያዎቹ ሞክሼ ፊደላት ሀ ናቸው። ስንት አይነት ሀ አለ? ሶስት አይነት ሀ አለ። በመቀጠል ደግሞ ማን ነው? ሰ ነው። ሰ ስንት አይነት ሰዎች አሉ? ሁለት አይነት ሰ አሉ። ስለዚህ እነዚህ ፊደሎች በድምፅ ምንም ልዩነት የላቸውም። ሰሱ ሲሳ ሴስሶ ሰሱ ሲሳ ሴስሶ ምንም ልዩነት የላቸው። ነገር ግን በትርጉም ደረጃ አንደኛው ከአንደኛው የራሳቸው የሆነ ስም አላቸው፣ ማሳያቸው ይሆናል። በመቀጠል ደግሞ ማን ነው? ጸ ነው። ጸ እንዲሁ ስታያቸው ሁለቶችም ጸ ናቸው። ምንም የድምፅ ልዩነት የላቸውም። የመጀመሪያዋም ጸጹ ጺጻ ጼጽ ጾ ነው። ሁለተኛውም እንዲሁ ጸጹ ጺጻ ጼጽ ጾ ነው። ምንም ልዩነት የላቸውም። ግን የመጀመሪያዋ የምትባለው ሌላ ጸ ነው። ሁለተኛዋ ደግሞ የምትባለው ሌላ ጸ ነው። እሱንም የማሳያችሁ ይሆናል። ከዛ በመቀጠል ደግሞ አ ነው። እንግዲህ ስንት አይነት አለ? ሁለት አይነት አ አለ። ሁለት አይነት አ አለ። እንግዲህ እንደምታዩት የመጀመሪያውም የሁለተኛው ላይም ተመሳሳይ አ ናቸው። ሁሎችም ስንቆጥራቸው አ ኡ ኢ አ ኤ እ ኦ ተመሳሳይ ናቸው። በድምፅ ምንም ልዩነት የለም። ነገር ግን በቃላት ስንመሰረት እንደዚህ ደግሞ ልዩነት አላቸው። ዛሬ ማን ማን እንደሚባሉና እንዴት እንደሆኑ እያንዳንዳቸውን አሳያችኋለሁ። በመቀጠል ደግሞ በቃላት ደረጃ ያላቸው ልዩነት የምሰራላችሁ ይሆናል። እንግዲህ ወደ መጀመሪያው እንሂድና ፊደሎችን እያንዳንዳቸውን መጀመሪያ ለማታውቋቸው ወይም ፊደሎችን ለመያዝ ገና ጅምሩ ላይ ላላችሁ ልጆች ላሳያችሁ እና እዛ በመቀጠል ደግሞ ያለውን ነገር እያስረዳኋችሁ ሄዳለሁ። እንግዲህ እቺ ማነች? ማንሃ ትባላለች። እቺ ማና ሀሌታ ሀ ሀሌታ ሀ ትባላለች። ሀሌታ ሀ ሀሌታ ሀ ከዛ ሀ በድምፅ ግን አየው ሀ ሁ ሂ ሃ ሄ ህ ሆ ተመሳሳይ ናት። ይችኛዋ እነዚህ ቤተሰቦች ሀሌታ ሀ ይባላሉ ማለት ነው። ሀሌታ ሀ። ከዛ በመቀጠል ደግሞ ይቺ ማነች? ማን ትባላለች? ሀመሩ ሀ ትባላለች። ሀመሩ ሀ ማን አልኳቸው? ሀመሩ ሀ ትባላለች። ሀመሩ ሀ እንግዲህ በድምፅ ግና ሁሎችም ተመሳሳይ ናቸው። ሀ ሁ ሂ ሃ ሄ ህ ሆ ያው ተመሳሳይ ናቸው። ተመሳሳይ ናቸው። እሺ እንደ መግቢያ ያክል እነዚህን እንትን ካየን በቃላት ደግሞ ልዩነታቸውን እያንዳንዳቸውን አሳያችኋለሁ። ይቺ ደግሞ ማን ትባላለች? ማንሃ ትባላለች። ብዙሃን ሀ ትባላለች። ብዙሃን ሀ ትባላለች። ብዙሃን ሀ ሀ ነው ስትነበብ ግን ያው ሀ ነው። ሀ
ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። በምንባብ ደረጃ በድምፅ ደረጃ ሶስቱም ምን ናቸው? ተመሳሳይ ናቸው። ግን ይችኛዋ ሀሌታ ሀ ትባላለች። ሀሌታ ሀ ይባላሉ እነዚህ። ሁለተኛው እነዚህ ደግሞ ምን ይባላሉ? እነዚህኞቹ ብዙሃን ሀ ይባላሉ። እነዚህ ኖ ማለት እነዚህኞቹ ሀመሩ ሀ ይባላሉ። ብዙሃን ሀ ማለት እነዚህ ናቸው። እነዚህኞቹ ደግሞ ብዙሃን ሀ እንላቸዋለን። ብዙሃን ሀ ዘንድ በመቀጠል ይቺ ማነች? ሰ ናት። ሰ ነች። ይቺ ሰ ማን ሰ ትባላለች? ሳቱ ሰ ማናልኳችሁ? ሳቱ ሰ ትባላለች። ሳቱ ሰ ስናነባት ግና ሰ ሱ ሲ ሳ ሴ ስ ሶ። እስቲ እንደገና ሳቱ ሰ ናት ይቺ። ከዚህ በመቀጠል ደግሞ ይችኛዋ ደግሞ ማን ነች? ሰ ነች አይደለም? ማን ትባላለች? ማነች? ንጉሱ ሰ ትባላለች። ንጉሱ ሰ ትባላለች። ስናነባቸው ግን በድምፅ ተመሳሳይ ነው። ይችኛዋም ሰ ሱ ሲ ሳ ሴ ስ ሶ ተመሳሳይ ነው በድምፅ ሁለቱም ልዩነት የላቸውም። ይችኛዋን ንጉሱ ሰ አለ። እነዚህን ደግሞ ማለት ይችኛዋን ንጉሱ ሰ፣ ይችን ደግሞ ሳቱ ሰ አለን። ሰዓቱ ሰ እንላቸዋለን። እሺ ከዚህ በመቀጠል ደግሞ ጸ ነው። ይችም ጸ ናት። ይችም ጸ ናት። ይችኛዋን ማን እንላታለን? ይቺ ጸሎቱ ጸ ትባላለች። ማናልኳቸው? ጸሎቱ ጸ ትባላለች። ጸሎቱ ጸ ስናነባቸው ተመሳሳይ ነው። ይቺ ያው ጸ ጹ ጺ ጻ ጼ ጽ ጾ። ያው በድምፅ ምንድናቸው? ተመሳሳይ ናቸው። ምንም ልዩነት የለም። ጾ። ይችኛዋስ ማነች? ይቺ ማን ትባላለች? ጸ ነች። ግን ማን እንላታለን? ፀሐዩ ጸ ትባላለች። ማን አልኳቸው? ፀሐዩ ጸ። በድምፅ ተመሳሳይ ናቸው። ጸ ጹ ጺ ጻ ጼ ጽ ጾ። ያው የድምፅ ልዩነት የለም። ነገር ግን ይችኛዋን ጸሎቱ ጸ እንላታለን። ይችን ቤተሰቦች ጸሎቱ ጸ ይባላሉ እነዚህ። ይችኛዋ ደግሞ ፀሐዩ ጸ ትባላለች ማለት ነው። ፀሐዩ ጸ እንላቸዋለን እነዚህኞችን። ፀሐዩ ጸ የድምፅ አያቸው ምንም ልዩነት የለም። ከዚህ በመቀጠል ደግሞ ማን ነው? አ ነው። አ ይህኛው አ ታችኛው ይህኛው ምንድን ነው? አ ነው። ነገር ግን ይህኛውን አልፋ አ እንለዋለን። አልፋ አ ይባላል። አልፋ አ። እሺ በድምፅ ተመሳሳይ ነው። አ ያው ኡ ኢ አ ኤ እ ኦ ልዩነት የለም። አ ኡ ኢ አ ኤ እ ኦ ነው። እሺ በመቀጠል ይችኛዋንስ ማን እንላታለን? እስቲ አይኑ አ ትባላለች። ማን አልኳችሁ? አይኑ አ ትባላለች። አይን ብለን ስንጽፍ በእነዚህኞች አ ሳይሆን በእነዚህኞቹ አ ነው የሚጻፈው። በእነዚህኞቹ ነው። ይህንን ልዩነታቸውን በቃላት ላይ ያላቸውን ልዩነት እያንዳንዳቸውን የማሳያችሁ ይሆናል በቀጣዩ። ችግር የለውም። ይህኛው አይኑ አ ይባላል። የድምፅ ነው። የድምፅ ልዩነት የለም። የቅርጽ ብቻ ነው። አ ያው ኡ ኢ አ ኤ እ ኦ ኦ እንለዋለን። አያችሁ ምንም የድምፅ ልዩነት የለም። የቅርጽ ነው እንጂ እነዚህም ፊደሎችን ሞክሸ ፊደላት ወይም የአማርኛ ሞክሸ ፊደላት እንላቸዋለን። በቅርጽ ይለያያሉ፣ በድምፅ ግና ተመሳሳይ ናቸው።
እንዲሁም በቅርጽ እንደሚለያዩት በቃላት ስንጽፍ በአንደኛው እና አንደኛው ምንጽፈው ይለያል። አሁን ለምሳሌ ይህኛው አይኑ አ ይባላል። አይን ተብሎ በዚህኛው አ አይጻፍም። በዚህኛው አ አይጻፍም። አይን ሲል የመጀመሪያዋ አ ምትሆን ይችኛዋ። እንዲሁም ደግሞ ፀሐዩ ፀ አይደለ? ፀ ስንል ፀሐይ ተብሎ በዚችኛዋ ፀ አይጻፍም። በዚችኛዋ ነው ፀሐይ ተብሎ የሚጻፈው። እንዲሁም ጸሎት ተብሎም በዚችኛዋ ነው የሚጻፈው። ሌሎቹም እንዲሁ እያንዳንዳቸው የተለያዩ ናቸው። በቃላት ደረጃ በቀጣይ የምሰራላችሁ ይሆናል። ለዛሬ በዚህ እንያቸውና ልዩነት እንዳላቸው ያዙ። ቅርጻቸው፣ ሞክሼ ፊደላት ማለት ምን ማለት ነው? ሞክሼ ፊደላት እነማን ናቸው? ማን ማን ናቸው ሞክሼ ፊደላት ያላቸው የሚለውን ያዙ። ቀጣዩን ደግሞ እንዲሁ በቀጣይ ቪዲዮ ጥሩ አድርጌ እሰራላችኋለሁ በቃላት ላይ ያላቸውን ልዩነት። ለዛሬ ከዚህ ላይ እንጨርሳለን። የዛሬ ትምህርት ይህንን ይመስላል። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ። ደህና ሁኑ።